አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ወድ ቤተሰቦች ወይም የሙቀመር ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ከኔ ጋር አልሐምዱሊላህ አለሁላችሁ። ዛሬ ማለት ነው አንድ ጓደኛዬን ፕራንክ አደርጋ ነው ማለት ነው። ፕራንክ ማደርጋ ምንድን ነው ባለቤቴ ጋር ተጣልቻለሁ፣ ባሌ ጋር ተጣልቻለሁ እና ምን ትይኛለሽ አገር ካልገባሽ ብሎ አለኝ። እኔና ልጅሽን ያዥ ብሎ አለኝ ብዬ ነው የምላት ማለት ነው። ምን እንደምትል በደንብ አድርጋችሁ ተከታተሉ ማለት ምን እንደምትል አዳምጡ እናንተ። ምክንያቱም አንዳንድ ጓደኛ ወይ ጥሩ ሊመክር ይችላል ወይ መጥፎ ሊመክር ይችላል። በቃ የራሱ ጉዳይ ምናምን ልትል ትችላለች እና ይህንን ቪዲዮ ማለት ነው ያያችሁ ሁሉ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሙቀመርያ ነኝ። ሰብስክራይብ አድርጉ፣ ሸር አድርጉልኝ የምትለውን አብረን እንከታተል ማለት ነው። ምክንያቱም መልካም ጓደኛም አለ፣ ጥሩ ጓደኛም አለ፣ መጥፎ ጓደኛም አለ፣ ወደ ካይረም የሚመሩ ጓደኞች አሉ። እኔ ግን አልተጣላሁም፣ ለፕራንኩ ነው። ምንም ነገር ጠብ ምንም ነገር አሁን ምን እንደምላት ታውቃላችሁ? ተጣለን። በቃ ድንገት ተስቶ ተጣለን። ማታ ተነጋግረን ነበርና በዛ የተነሳ ተጣልተናል። አሁን እኔና የሚጣንት ካላሽ ብሎ አለኝ እና በጣም ብዬ በቃ ይሁን ቡሽሽት ታርጌ በደንብ ነው ፕራንክ ማረጋት። እንግዲህ እንከተል አብረን ማለት ነው። እናያስ ምን እንደምታይ እናዳምጥ፣ ተከታተሉ ማለት ነው። አሁን እንግዲህ እስከምታነሳው ድረስ ተረጋጉ። ባይሆን ያው ጓደኛዬ ክርስቲያን ነው ሙስሊም አይደለችም፣ ግን በጣም ምስኪን ናት። በጣም ማለት ሲጣና ሰላም አለይኩም ሰላም አለይኩም እንዴት ነሽ? አለሽ? ምን ሆነሽ ነው የምትስቂው? አንቺ ቀልደኛ ነሽ ማሬ። እኔ ተሻግሬልሻለሁ አንድ ነገር። ኧረ ተኝ፣ ችግር ላይ ነኝ ውዴ። ምን ትይኛለሽ? ምን ትመክሪኛለሽ? አብዱ ጋር ተጣላን። ልጅቱን ተገጠር አምጣት አንተ ጋቱን ክረምቱን አልኩት። ከዛ እሺ ያመጣታል ምናምን ብሎ ማታ ነው የተነጋገርነው እና አሁን ደግሞ ዞር ብሎ አላመጣም፣ ተፈልሽ ምትሽ ማሳደግ ትችያለሽ፣ አላመጣም ማለት ነው። እንዲያውም ሲጀመር አመመኝ እያልሽ ነው። ነይ ካልመጣሽ ሙሽ ይገኛለሁ። እንደ ቀጣልዳ ወደዛ ወደዚህ እኩም እና ምን ልበልሽ? አሁን ካልመጣሽ በቃ በሌላ ሰው ራሱ ደወለ። ጎረቤት የሆነ ዘመዳቸው አለ ቢሻ ነበር እነሱ ጋር ሆኖ ነው የደወሉ። በቃ ምን ሊሆን አላውቅም፣ ካልመጣሽ እያለ ነው ይሁን እንደምትሰሚው አሉኝ። እነሱ ራሱ በቃ ትምጣ እያለ ነው። እኛንም ራሱ እንደዛ አለን አለኝ። ቆይ ያናግረዋለሁ። ምን ትይዋለሽ አንቺ? ልጅቱን ተያያት። ልጅቱን አምጣ አታምጣ ውሰድ አትውሰድ። ልጅቱ በደንብ ነው የያዟት። የእናቴ ልጅ ምን አረገች? ቆይ ምንድን ነው ያደረጉት? ማለት እኔ ክረምት እነሱም አሁን አረብም ስለሚሆን ጭቃም ስለሚሆን አንተ ጋር ትሁን፣ ከዛ በስራ ስትጀምር ተወስዲያታለህ ገጠር አልኩት። ነው የገባሽ? በዛ ነው እንጂ በሌላ ነገር አይደለም። እኔ ደግሞ እሺ ደጋ አላመጣ ካለ ደግሞ እሺ ችግር የለውም ማዲ እና ይህን ግን ደስ እንዲያል ለምደው ግዴታ ካልመጣሽ ብሎ የሚልበት ብዬ አልናገርኳቸው እነዛን። እኔ ምን አውቃለሁ? በሱ ስልክ እኮ ነው ያወራኝ ማሪ። በሱ ስልክ እኮ ነው ያወራኝ። ድንገት እኮ ተንሶ ነው ካልመጣሽ አመመኝ እያልሽ ነው። ካልመጣሽ ነይ በቃ ነይ ቶሎ። መቸገር ያለብኝ እንዴ እዚህ ልጅቱን ድሮውንም ሂጅ እሄዳለሁ። በራስ ፍቃድ ነው ያልኩት። ስለዚህ ነይ ቶሎ፣ የራሱ ጉዳይ። ምን እንደሰማ አላውቅም። እኔ ተናግረውት ምን አውቃለሁ? ደውለሽ ምን ልትይው? ደውዬማ ምንድን ነው ችግሩ ነው አለ። እሺ ችግሩ ምንድን ነው? እንደዚህ ብላ አለችኝ። ሊመት ልጅቷን አምጣ ስላለች ነው ወይስ ምንድን ነው? ሌላ ችግር አለ ያለ አሁን ትንሽ ነገር ትጨርስና ትምጣ ነው አለ። የችግሩን እናገራለሁ። እሱ ደግሞ
ችግሩን እኔም እኮ ያስኩት ፍጥር አድርጌ ቢይዘው አልናገርም አላየም። ምንድነው ችግር ብትኝ አልናገርም። ነይና ሁሉንም ታገኘዋለሽ ካልመጣሽ አይሆንም አላኝ። እኔ ደግሞ ምን ተፈጥሮ ነው ደግሞ እንደዚህ ብሎ የሚለኝ ድንገት ተስቶ ነው የሚለኝ። አሁን አንድ አመት እናቴ የቀረችኝ አንድ አመት ጨርሼ ልምጣ እያልኩ ነው። እኔ እኮ ተመችቶኝ አይደለም እያመመኝም ነው። ነገር ግን አንድ አመት ልጨርስና ቢያንስ እንኳን ወረቴን እዚህ ሀገሬ ብገባ ብዬ ነው እንጂ ደልቶኝ አይደለም አልኩት። አንዴ ወተሻል በቃ አንዴ ተናገርሽ አመመኝ አልሽ አስሬ ስትይ ወንድ ልጅ ነው እና እንትን ሊለም ይችላል እኮ እኔ አመመኝ እያልሽ ነው ነው ቶሎ በቃ ከጤና የሚበልጥ የለም። ጤናሽን መተሽ ዙ እንትን ብትይሻል ነገ የሆነ ነገር ብኮኒ በለሱ ሁዲያ እንደዚህ ብላ እያሉ እኔ መቀመጫ ነው የማጣው። ስለዚህ ነይ ቶሎና ዋናው ጤና እንደኛም ደግሞ ቆስልሽም ስላልዲያነም በቆስልሽም የተነሳ የሆነ ነገር ብኮኒ ወይ ከባድ ነገር ታነሽ ነው ወይ ቢተረተርኝ ነገ ጧት ተጠያቂ አልሆንም። በቃ ይበቃል። እኛ በርዝቅ ባልሃጅ ነው እሱ ድሮውንም ፈቅጄ አይደለም በራስ ፍላጎት የጀመርሽው የጨራሽው። ስለዚህ እዚህ ጋር ሀሊመት አሁን አንቺ የሰው ልጅ አንዴ ይናገራል። አንቺ በተናገርሽ ቁጥር እንደዚህ እያልሽ ካልሽ እውነቱን ነው ሊል ይችላል እና ድንገት ብድግ ብሎ ነው ይባላል። እንደ ቆይ ድንገት እኔ እናቴ ቤት ነው እንደዚህ ስታስቢው እኮ እሱ እነሱ ላይ ስላለሽ አሁንም ልትሄጂ አይደለም ልትሄጂ አይደለም እኮ እሱ በቃ ብሯን ከፍላ አሰረታ እሷም አትወደኝም አይለቋትም። የባሰ ሌላ ችግር አታምጣባት። ተስማሙና ብዬ ሀያት ታናግረው ወይ ያናግረዋል። ሌላ ሰው ወሬ ሌላ ወሬ አታዛምዱ ለዋለ ቆይ ሌላ ወሬ ያቆሙ ከነሱ ናቸው የሚያማክሯቸው። ጎረቤት ነው የሚያማክርሽ ኖ አይደለም። ማታ ማታ ከሚስ ነበርና ከሚስን እየቃሙ እያለ እዛ ነበረ ገባሽ። በአጋጣሚ በሚጣ የተነሳ ወሬ እየተነሳ እያወሩኝ እያለ በምን የተነሳ እንደዚህ ነው እያወራሁ እያለ እንደው የሹስም ቤተሰብ ማሪ ቤተሰብ እኮ ናቸው። አይደለም ወሬ ትወጃለሽ። ወሬኛ ነሽ። ወሬ ቋት ብቻውን ሲሆን ታወሪያለሽ። አደባባይ ዛ ህዝብ ያለበት ነው የምታወሪው። እሺ ያሬ እናንተ ደግሞ ወደ ሙሉ ታርጊ ወደ ተመገናገና እናቴ እኔ ምን ጥፋት አለብኝ እንዴ? ካወራሽ ሚስጥራችሁን ሰዎች የአሁን ዘመን ሰው ምቀኛ ነው። ብታለ ሁሉም ለአንቺ እንትን የሚል አይመስልሽ እና እኔ እኮ ለምቀኞች እኮ ምቀኞችን እኮ እያውቃቸዋለሁ። ምቀኛ ያናና ያንሳልኝ እንጂ ውዴ እኔ እኮ ታያለህ በልጅቱ እንጂ ተነጋግረን ሌላ ነገር እኮ አላወራንም። በዛው የተነሳ ስለዚህም ተረጋጊ። አሁን አንቺ ተረጋጊና ቀስ ብለሽ ታወራለሽ። እና አወራዋለን እኔም አወራዋለሁ። ደውለሽ አሁን ምን ትይዋለሽ? የማምለው አሁን ልሂድ ብትል አይለቋትም። ሌላ ችግር ነው የምትፈጥረባት። ሴትዮዋ ድሮ ናት። አሁን ካፍላ ስላሰራች ግዴታ 2 ዓመቷን ጨርሳ ነው የምትገባው። አሁን ልሂድ ብትል እሺ አትልም። ሌላ ችግር ነው የምትፈጥርባት። ስለዚህ ተረጋጉና ችግራችሁን ተወያዩና ልጅቷንም ተዋት ትቀመጥ። አንተም የምትሰራውን ካለ ስራ ካነሰህም እኔ ጨምርልሃለሁ ብለዋለሁ። ያማ ስራ ጀምር ስለው ብሩን የቁም ብር እንትን በይና ላኪ በርከት ካለ ጀምራለሁኝ አለኝ። የቁብ አሁን 8 ሰው ነን እንግዲህ መቼ ላይ እንደሚሰጡኝ አላውቅም። ጠይቄያቸዋለሁ። 3ኛ ጣብያቸዋለሁ። በዛም እየተነጋገርን ነበር፣ ግን እኔ ምን እንዲሆን አላውቅም። አራፎልኝ ተሳክቷል። ፕራንክ ነው የኔ ውድ የኔ ማረው ምን ትለኛል? ሰሚ ታገኘሽ ዛሬ ታገኘሽ ሙች ልንገርሽ፣ እናቴን ከምሬ መስሎኝ በጣም ተናደድኩ። ልንገርሽ
የኔ ማረው የኔ ሀሳቢ የኔን ህይወት እኮ እንዲፈርስ አትፈልጊም እኮ የኔ ውድ። አሁን ለሌላይቱ ምን የባና እኮ ውይ አቀናብረዋል ነበር ውዴ። እኔ እናቴ ከምሩ መስሎኝ እንዴት ደነገጥኩኝ። በጣም ነው የደነገጥኩት እንደዛ ስትይ። አይ ቤተሰብ ተሳክቶልኛል ተሳክቶልኛል። ግለጭላችሁ ሀሳብሽን። መልካም ጓደኛ ይስጣችሁ ባያችሁ። ኧረ በኢየሱስ ክርስቶስ መልካም ጓደኛ ይስጣችሁ። ጓደኛ ማለት ልክ እንደዚች እንደኔ አይነት ጓደኛ ይስጣችሁ። አሁን አንዴ ጓደኛ ኧረ ጥርግ ቢል ሄድ እኮ የሚሉት አንዳንዶቹ የራሱ ግዴታ ያፍጭ ነው እኮ የሚሉት። አመካከር ራሱ አያውቁም ማለት ነው። እንደዛ ነው። ቆይ ቪዲዮ ዝጋና ልጉሻለሁ። ቪዲዮውን ዘግቼ ልጉሻለሁ። እያቀለድኩ ነው ግን ቪዲዮ እያደረግሽ ነው። ለዛው ወላሂ ፕራንክ ነው፣ ወላሂ ፕራንክ ነው። በቪዲዮ ለዩቱብ ሊለቀቅ ነው። ተሳክቷል ተሳክቷል። ፕራንክ ተሳክቷል። ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ ማለት ነው። ውድ ቤተሰቦች ባይ ባይ።